ሰላም ለእናንተ ይሁን ውድ ተመልካቾቻችን እንዴት ሰንብታችኋል? ይህ በሰንሲልክ አማካኝነት እየተዘጋጀ በየሳምንቱ ቅዳሜ በዚህ ሰዓት በኢቢኤስ ቴሌቪዥን የሚቀርብላችሁ እንደ እህት የተሰኘው ልዩ ፕሮግራማችን ነው። ሰንሲልክ ኢትዮጵያ የድንቆቹን ኢትዮጵያውያን ታሪክ በተግባር የተፈተኑ ታሪኮችን ወደ እናንተ በማቅረቡ ልዩ ደስታን ልዩ ኩራት ይሰማል። ውድ ተመልካቾቻችን ሁሌም እንደምናደርገው በውበት ሳሎናችን ተገኝተን ጸጉራችን ያሳመርን እየተዋብን ለቀጣይ የሥራ ሳምንት እየተዘጋጀን ከብርቱና ጀግና ሴቶቻችን ጋር ቆንጆ ጭውውት እናሳልፋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የትም እንዳትሄዱ። ፕሮግራሙን በመምራት አብራችሁ የምቆየው ሸዊት ከበደ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ። የትም እንዳትሄዱ። ሰንሲልክ ባንቺ በሐበሻዊቷ ድንቅ ብቃትና የተፈጥሮ ስጦታ ያምናል። ሰንሲልክ ሻምፖና ኮንዲሽነርን እየተጠቀምሽ በውበትሽ ላይ ልበ ሙሉነትን ተጎናጽፈሽ ወደ ህልምሽ ገስግሽ። የኛ ልጅ በርቺ። ወደ ተመልካቾቻችን የዛሬዎቹን እንግዶችን የዛሬዎቹን እህቶችን የሚያስተዋውቅልንን አጭር ቪዲዮ ጋብዣችሁ ልመለስ። የመጀመሪያ እንግዳይ ፍጹም ጎርፌ ቴሌኮም ኢንጂነር የሳፋሪኮም ኢትዮጵያ የአመቱ ኮከብ ሰራተኛ በመሆን ከቮዳኮም ደቡብ አፍሪካ ሽልማቷን የተቀበለች ጠንካራ ወጣት። ሁለተኛው እንግዳይ ሳሮን ቦጋለ አርኪቴክትና ሰዓሊ በታላላቅ የጎዳና ላይ የስዕል ስራዎቿ የምትታወቅ ጎበዝ ወጣት። እንኳን ደህና መጣችሁ። እንኳን ደህና ቆይሽ። ሳሮን የቴንኪው በጣም አመሰግናለሁ ስለመጣሽ። ዜና ክብርልኝ ስለመጣሽ አመሰግናለሁ። እንዴት ናችሁ? ተናነን እግዚአብሔር ይመስገን። አክብራችሁን እዚህ ድረስ ስለመጣችሁ ልምዳችሁን የህይወት ተሞክሯችሁን ታጋሩን ልታማክሩን ስለመጣችሁ እናመሰግናለን። እኛ ማክብራችሁ ስለጠራችሁን በጣም እናመሰግናለን። እዚህ ጫታዬን ካንቺ ነው የምጀምረው። እሺ ወደ ኋላ ልወስድሽ ነው እንግዲህ ወደ ግቢ ወደ ካምፓስ ህይወትሽ። የሲቪል ኢንጂነሪንግ ተማሪ ነበርሽ። ከዛ በመሃል አገባሽ። ወዲያው የልጅ እናት ሆንሽ። ግን ጠንክረሽ ጨረስሽው እንዴት? እውነት ነው። የባህር ዳር ዩኒቨርሲቲ የሲቪል ኢንጂነሪንግ ተመራቂ ነበርኩ። ተማሪ ሆኜ ነው ያገባሁትም። ልጄንም የወለድኩት ትልቋን ልጄን ሁለተኛ አመት ላይ ሆኜ ነው ያገባሁት። አራተኛ አመት ላይ ነው ትልቋን ልጄን የወለድኩት። ከባድ ነው በጣም። ትምህርት አቋርጠሽ አንድ አመት እንደው ዊዝድሮ ሞልቼ ነበር ለሷን ለማሳደግ ብዬ ይከብዳል ህፃን ልጅ ተተሽ ለመሄድ እና ምንም ቢሆን ደግሞ ያው አላማ እስካለሽ ድረስ ያንን አላማ ግብ ለማሳካት ወይም ደግሞ ግብ ለማድረስ ግዴታ ወደፊት መሄድ ይኖርብሻል። እና ልጅ መውለዴ ለኔ የዛ ጊዜ ቻሌንጅ ነው፣ ላይክ ፈተና ነገር ነው። እውነት ነው ይከብዳል፣ ግን ለኔ ትልቅ ጥንካሬ ነበር በጣም። እና ጥሩ ቤተሰቦች ስላሉኝ የሱ ቤተሰቦች ጋር ተቻ ተመልሼ ሄጄ ተመርቄ ተመልሼ መጣሁ፣ ወደ ስራ ገባሁ ማለት ነው። በጣም ልክ ነሽ። ያንቺ አይነት ልብ ሊኖረን ይገባል፣ ያንቺ አይነት ጀግንነት። ሳሮንዬ ወደ አንቺ ልምጣ እስኪ። አንቺ ደግሞ የስነ ጥበብ ትምህርት ለመማር ብለሽ ከአርኪቴክቸር ነው እንግዲህ ድንገት ሐሳብሽን ቀየረሽ ወደ ስነ ጥበቡ የመጣሽው። አልከበደሽም ቤተሰብ ማሳመን? ያው አርኪቴክቸር 5 አመት ነበረ የተማርኩት። የተማርሽው 5 አመት? አዎ 5 አመት ነበረ። ከዛ ግን ካምፓስ ያለሁም ሰራ ነበረ፣ አርቱም ሰራ ነበረ። ላይክ ከሰከንደሪ ጀምሮ ሰራ ስለነበረ የሆነ ቀስ ያልኩ አስለምጃቸዋለሁና ግራጁዌት ካርኩ በኋላ ባንዲ ሺፍት ሳረግ ብዙ እንትን አልገረማቸውም ነበረ። አለማምደቻቸው ሁሉም አክሴፕት ነበር ያደረጉሽ ቤተሰብ ሁሉ? አዎ በአርኪቴክቸሩ ሰራ ደስ ይላቸው ነበረ። አባቴ ደስ ይለው ነበረ በደንብ፣ እናቴም ደስ ይላታል። ግን ይሄንንም አልጠሉትም። የሚፈሩት እንዴት ነው ይሄ የሆነ ትንሽ ሪሌትድ ባይሆን ኖሮ ላይክ ስጋት ይኖራቸው ነበረ። ግን አርኪቴክቸርና አርት የሆነ ሰማይ ገናኛል፣ ተቀራራቢነት አለው። ለዛ ያን ያክል ብዙ አልተደናገጡም። እየሰራሽ ስታይ ደግሞ በጣም ነው ደስ የሚለው። ስለወራጅ ልመለስ። እንዴት ገባሽበት የሳፋሪኮም ስራ? ወደ በኋላ ላይ ዲቴል ገብተን እናወራበታለን። ሙያው ነበረሽ ወይ? እንዴት ነበር አገባብሽ?
ኦኬ በመጀመሪያ ጊዜ እንዳልኩሽ የሲቪል ኢንጂነሪንግ ተመራቂ ነኝ ግን ቴሌኮም ዘርፉ ላይ ሲሰራ በተለየ ሁኔታ ነው ከሲቪል ጋር ተገናኝነት ላይ የሚገናኝ ነገር የለውምና ግቢ ሆኜ ባለቤቴ ነበር እሱ ስራ ዘርፍ ላይ ከቴሌኮም ዘርፍ ላይ ነበር የሚሰራው ባለቤትሽ እና ተማሪ ሆኜ ብዙ ጊዜ እወጣለሁ ከሱ ጋር ያለው ስራዎችን ሳይት ላይ ያያለሁና ሞር ልምዱን ያዳበርኩት እዛ ሆኜ ነው በማየት በጣም ብዙ ጊዜ አያለሁ ኤሌክትሪካል ነው ሶ ያለው የቴሌኮም ስራ በአብዛኛው ደግሞ ከኤሌክትሪካሎች ጋር እንትን ይላል እኔ የሰራሁትኝ ማለት ነው ልምዱም ያለኝና ከዛ እንደወጣው ተመርቄ እንደወጣው ወደ ቀጥታ ወደ እሱ ስራ ነው የገባሁት በራሴ ሰራ ነበር ከዛም ባለፈ የራሴን ስራ ሰራ ከኢትዮ ቴሌኮም ጋር በታች ባሉ ከሰብኮኖች ጋር እየሰራው ባለውበት ሰዓት ነው ሳፋሪኮም ጆይን ያደረኩት የሚገርማል በዛ ማለት በማየት ብቻ ይሄ ራሱ ትልቅነት ነው በማየት ከዛ ግን ፍላጎቱ አደረብሽ ወደድሽው ፈልገው ነበር በጣም ነበር ደስ የሚለው እና እንዳየሁት ነበር በቃ በጣም ደስ ያለኝና ስትወጁ ደግሞ ምንም ነገር ኢንጂነር እያረግሽ ነው መሰለኝ ትለምጂዋለሽ ሳሮንዬ ከመጀመሪያው ተናግራለች ምንም ቻሌንጆችም የሉም ነበር ቤት ውስጥ ጭራሽ አልነበረብኝም ጭራሽ ፍላጎቱ ስለነበረኝ እንዳልኩሽ የሆነ ሰው ፓሽን ካለው እሱ ይቀድማል ብዬ ነው ማስበው ማለት የሆነ ለሞደቅ ምናምን ከመፍራትሽም በላይ የምትወጂው ነገር የምትሰሪ ከሆነ የሆነ ያበረታታሻል ነው የሚባለው ኃይል ይሆንሻል ቦድቅም ችግር የለውም የሚል ነገር አለ በጣም ይገርማል አሁን ደግሞ ምን እናደርጋለን ጸጉራችንን እንታጠባለን ጸጉራችንን ታጥበን ቀሪ ጨዋታዎቻችን እዛ እናደርጋለን እንታጠብ አይደል የትም ብገኝ ራሴ ነውኝ ሽክብዬ ደማምሬ ባበሻዊ በፀጉሬ ልበ ሙሉ ኩሩ ሆኜ የትም ብገኝ ራሴ ነውኝ ሽክብዬ ደማምሬ ባበሻዊ በፀጉሬ ሰንሴ ለፀጉሬ ልክክ እስኪ አጫውቱኝ በእናታችሁ እስኪ እንመለስ ደስ ይላል እኮ አይጠቀም ወደ ኋላ ወደ ካምፓስ ህይወት ወደ ልጅነት ህይወት እስኪ እናወራ ዛሬ ወዴት ብናሽ ደስ የሚሉ ስቶሪዎች ያለፋቸው አለ በቅርብ ስለሆነች በቅርብ ስለወጣች አፕዴት የሆነው በትክክል እንዴት ነበረ ደስ ይል ነበረ ከዛ ግን ይከብዳል ትንሽ ትምህርቱ ይከብድ ነበረ ያው ትምህርቱና ላይፉን አንድ ላይ ማኔጅ ማድረግ ትንሽ ይከብዳል ላይፉ ስትይ ነበር እንዴ አንዳንድ ነበረ ማለት ነው እሺ እና ያው እኩል ታይም አይሰጥሽም ብዙ ነገር እንድታረጊ ሁሌ አሳይመንት አለን ሁሌ ክላስ አለ ምን ችግር አለ ግቢ ውስጥ አብራችሁ ከሆናችሁ እኮ አብረሽ መስራት ትችያለሽ ይቻላል ስዕሉን ከሱ የጀመረች አይመስልሽ ስዕሉን ራሱ ከሱ የጀመረች አይመስልሽ እንዴት ነው እሱ ፎቶ ይለሽ ጎበዝ በጥየታም ትክክል ከሱ ነው እንዴት የጀመረው እስቲ መጀመሪያ የሳልሽው ስዕል የእውነት እኮ እኩል ማቻቻል ማስኬድ ይቻላል አይደል ይቻላል እና እንዳልኩሽ ነው ትምህርቱ ጊዜ አይሰጥሽም ብዙ ነገር ለማድረግ ከዛ ግን ያው በዛ ሁሉ ውስጥ ላይፉም ደግሞ ግዴታ መኖር ስላለበት ሁለቱን አንድ ላይ ማኔጅ ማድረግ አይ ቲንክ ያን ያክል አልከበደኝም ያው ትንሽ ቻሌንጅ አለው ግን በቃ በቻልኩት መጠን ሁለቱንም ሚስላ ለማድረግ ሞክራለሁ ያው የአርኪቴክቸር ላይፍ የሌላውን ብዙ ባላቅም ግን እንደው ከማያቸው ከሌሎች ዲፓርትመንቶች ትንሽ ከባድ ነው ስልሽ ለምሳሌ ሁሌ አሳይመንት አለን ክላሱ ሁሉም ሰው እንዳለው ክላስ አለው ከዛ ገብቶ ይተኛል እኛ ግን ለኔክስት ዴይ እንትናችን ክላሳችን ግዴታ አሳይመንት መስራት አለብን ሶ ስቱዲዮ ነው የምናድረው ለሊቱ ሙሉ ስንሰራ እናድርና አንዳንዴ ይነጋብናል አንዳንዴ ሳይሆን ብዙ ጊዜ ይነጋብናል ከዛ ቁርሳችንን ሳንበላ ሳንታጠብ ምናምን ነው በዛው ክላስ የምንገባው ማለት ነው ከዛ ይቀጥላል እሱ ክላስ ደግሞ ሙሉ ቀን ይሆናል ክላሱ ከዛ አንዳንዴ 2 ቀን 3 ቀን በተከታታይ ማደር አለ ስለዚህ አሁን ሌላ ነገር ማሰብበት ታይም የለኝም እያልሽ ነው ያው ነበረኝ የኛ ሁለተኛ ፕሮጀክታችን ነው አይደል እንዴት ያታግዥኝ ግዴታ ከትምህርት በኋላ አብሮ ኮይዳ የሚል ነገር አለ አይደል ከስር ሲሆን ደግሞ ብዙ ነገር ደስ ይላል እንግዲህ ያዩ ሰዎች እየተናገሩ ነው ከስራ አብሮ ሲሆን ያው የሷ አይ ቲንክ በደንብ ማኔጅ አድርጋለች ፍጽዬ ወደ አንቺ ልመለስ እስኪ በሳፋሪኮም ውስጥ በምርጥ የቡድን መሪነት ነው የምትታወቂው እስኪ ቡድኑ እንዴት ነው የምትመሪው እንዴት ነበር የተሸለምሽው አጫውሽኝ እስኪ ሳፋሪኮም ገና ሲጀምር ነበር ያው የገባሁት እንዴት ነው ህፃን ልጅ ተወልዶ ሲያድግ መታዩ ነገር የለም እና አዲስም እንደመሆኑ መጠን ብዙ ችግሮች አሉና አብረን ያሳለፍ ነው ገብቶሻል በቦታው ሆነን
ሰው ብዙ አልነበረም ተቀጣሪ ትንሽ ነው ያንን ትሸፍኛለሽ ክፍተቶችን በሙላ አንድ ስራ ስትሰሪ ደግሞ እንደራስሽ ከልብሽ መስራት አለብሽ ወደሽ እና ጠዋት ወጣን ማታ ነው የምንገባው ማታ ብዙ ጊዜ 2 ሰዓት ምናምን ነው ከቢሮ ወጣው በወቅቱ በዛ ጊዜ በተለይ በጣም አስቸጋሪ ሁኔታ ውስጥ ነበርና ያንን ነገሮች ጥለሽ ለመሄዱ ላይ ይከብድሻል ጠዋት ልጄን አሟት ከወጣን ስወጣ ከቤት ሙሉ ቀን በቃ እዛ ስራዬ ላይ ፎከስ አድርጌ ምናምን ሰዓት የለኝምና ቼክ ሳላረጋት ተመልሼ ቤት ገብቼ አውቃለሁ 2 ሰዓት ስገባ ማታ በጣም ታማ ከዛ በኋላ ይዣት ሆስፒታል ሄጄ አውቃለሁላና እንድመረጥም ያደረገኝ ምንድነው በቃ ዴዲኬትድ ምንድነው ሆኜ ላይክ እንደራሲ አይቼ ያለውን ነገር በስነ ስርዓት ነበርና ቲም ውስጥ ያለውን ስፕሪት ጥሩ በማድረግ እና አብረሽ የመስራት እንትኖችን ነገሮች ነው የለም ተረዳርቶ ችግሮቹን አብሮ ለመቅረፍ ምናረጋው ጥረት እሱሱ ይመስለኛል ሳውዝ አፍሪካ ድረስ ሄደሽ ነው የተሸለምሽው እንዴት ነበር እስኪ አጫውቺኝ ዝም ብለሽ ልፋልሽው እሺ ሳውዝ አፍሪካ ሄጄ ሽልማቱን የተቀበልኩት እኔ የኔትወርክ ዝርጋታ ክፍል ነው የምሰራው ሞር ቴክኒካሉ ላይ ነው ያለውትና እዛ ላይ በነበረው ጊዜ በጣም አሪፍ ስራ ነበር የሰራነው ለሳፋሪኮም ከሌላው ዲፓርትመንት በተለየ ጥሩ ነገር ላይ ነበርና በጣም ብዙ ሳይቶችን ገንብተን ነበር በአጭር ጊዜ ውስጥ እና ያ ነው እዛ ላይ ደግሞ በጣም በተሻለ ሁኔታ ሰርቼም ስለነበረ እኔም ስለነበርኩኝ በቦታው እሱ ነው ሳውዝ አፍሪካ ድረስ ተሸላሚ እንደሆን በቮዳኮም ተመርጬ ተሸልሜ ነበር ደስ ይላል በድጋሚ እንኳን ደስ አለሽ ፍጽዬ እሺ በጣም አመሰግናለሁ ሳሮኒ ወዳጅ ልምጣ በጣም ከባድ የነበረው ትልቅ ፕሮጀክት ነበር የሰራሁት ደስ ይለኛል ምትይት አካባቢ የሰራሽው ስራ ነው እስካሁን አይ ቲንክ ፌቨራይት ትልቁ ፕሮጀክት ሳርቤት ጋር የዩሮፒያን ዩኒየን ህንጻ ላይ የሰራሁት ነው G+5 ቢልዲንግ ነበረ እሱ በጣም ትልቁ ይመስለኛል ኢቭን አዲስ አበባ ውስጥ አላቀም ከሱ በላይ ተሰራ ካለ እሱ ላይ እንዴት ነበረ እኛ አሲስታንት ሆነን የውጪ አርቲስት ነበረ ጋናዊ አርቲስት ነበረ እኔ ደረሰኝ ከሱ ጋር 2 ኢትዮጵያውያኖች አሲስት አድርገን ነበር ይሰራነውና መጀመሪያ ሃይት ፈራለው ነው እኛ ለምነው መሰላል ስለሆነ ከመሰላል በላይ አላቀም እኔ ትንሽ ከፍሲል ያስፈራል እሱም ቻሌንጅ ነበረ የሆነ ፍሪደም ኖሮሽ ለመስራት ትንሽ ከብዶኝ ነበር የመጀመሪያው ቀን ከዛ ግን የ6 ቀን ፕሮጀክት ነበረ እና በጣም ደስ በሚል ሁኔታ አለቀ ስታዩ ግን በጣም ተደሰት አዎ በጣም ነው ፕራውድ ሆንኩት በራሴ አይ ነው በጣም እንዴ በጣም G+5 ላይ መስራት በጣም ነው የሚከብደው እኔ ግን አንድ ጥያቄ ያለኝ ስትሰሪ አንዳንዴ ቦታ አንሶሽ ወይም ተርፎብሽ አያቅም ያሰብሽውን ነገር ሳጨርሽ በሆነ ነገር ሞላዋለሁ ማለት በጣም ነው የሚገርመኝ ጊዜ ብዙ ሰሎችን ሳይ ያሰቡትን ለማስፈር ይከብዳል እዛ ጋር ላይክ ወረቀት ላይ ቢሆን እንኳን ታስተካክያለሽና ግድግዳ ላይ ሲሆን ግድግዳ ላይ ትልቅ ግድግዳ ላይ ስታዩ እንዴት ነው መሃል ላይ አይተርፍባቸው ወይ አንስባቸው አይ ድሮ ቸገር ነበረ ግን እንዳልኩሽ ነው ትንሽ ፕሮጀክቶች ላይ 2-3 ካንዱ ትማሪያለሽ አሁን ላይ ያን ያክል አልቸገረም መጀመሪያ ዲዛይኑን ጨርሼ በዳይሜንሽኑ ምናምን በግድግዳው ሳይዝ ሰርቼ ስለምሰራ አልቸገረም ድሮ ግን ይሆነ ያጨረበርኩም ቢሆን ሞላት ውድ ተመልካቾቻችን ከጨዋታዎቻችን ብዙ ቁም ነገር እንደጨበጣችሁ ተስፋ እናደርጋለን ጭውታችን አላበቃም ይቀጥላል ከዛ በፊት ግን አንድ ጠቃሚና አጭር ቪዲዮ ጋብዣችሁ እንመለስ ሃይ ብስኩቶች ዛሬም ተመልሼ መጥቻለሁ ዛሬ ደግሞ ተመልሼ የመጣሁት በጣም ልትፈሩት የምትችሉት ነገር ቢሆንም የጻብጫብ ጸጉራችንን እንዴት ማስወገድ እንደምንችል ነው ጸጉራችንን መቁረጥ በጣም የሚያስፈራ ነገር ነው በተለይ ለኔ በጣም ነው መፈራው ነገር ግን ጸጉራችን ደግሞ ካልተቆረጠ አያድግም ሶ ጫፍ ላይ ስፕሊት ኤንድስ ማለትም የጸጉራችን ጫፍ መንታ ሆኖ ሲያድግ ጸጉራችን እንዲሰባበር እንዳያድግ ያደርጋል ስለዚህ እነዚህን ጸጉሮች ማስወገድ አለብን እነዚህን ጸጉሮች ደግሞ ስናስወግድ ጸጉራችን እንዲረዝም እንዲያድግ ያደርጋል ይሄንን ደግሞ ለማድረግ ጸጉር ቤት በሄዳችሁ ቁጥር ቤታችሁ እነዚህን መንታ ጸጉሮች ስታገኙ ማረጋችሁ እንዳትረሱ ይሄም ቲፕ እንደተጠቀማችሁ ተስፋ አደርጋለሁ ውድ ተመልካቾቻችን ከጋበዝኳችሁ ቪዲዮ ጠቃሚ ነገር እንዳገኛችሁበት ተስፋ አደርጋለሁ ዝግጅታችን ይቀጥላል አላለቀም ከቶች ጋር ያለኝን ቆይታ እቀጥላለሁ አብራችሁ ነው እሺ ቆይታችሁ እንዴት ነው በጣም አሪፍ ነው ደስ ያላችሁ ነው እኔ ደስ ብሎናል እስኪ አሁንም ወደ ኋላ ልመልሳችሁ የኋላው አይጠገብም ማለት ዝም ብለን ብናወራ የተኖረ ህይወት ደስ ይላል ለሌሎችም ትምህርት ይሆናል ያግዛል ብዬም ስለማስብ ስለ ልጅነት እናወራ እስኪ ስለ ድገታችን እንዴት ነበረ
እሺ ልጅነቴ ያን ያክል የተለየ አስተዳደግ አልነበረኝም። ከዛ ግን አሁን ላለሁበት ይጠቀመኝ ይመስለኛል። እኛ ቤት ጥናት ይወዳሉ በጣም ብዙ አይፈቀድልንም ፊልም ምናምን እና ኢቭን ቴሌቪዥን ሳጨርሱ ዲሽ አይገባም ተብሎ እኛ ቤት ፊልም አይፈቀድልንም። ተደብቀን ነው የምናየው ሲዲ ምናምን ልክ ነፍስ ሲወጡ። ለዛ ግዴታ ያለን ራሳችንን ኢንተርቴይን የምናደርግበት ነገር ስዕል ነው። እኔ እህቴና ጎረቤቶቻችን አሉ ጓደኞቻችን ከነሱ ጋር ስዕል እየሳለን እንወዳደራለን። ከዛ ወይ ፋሺሾ እርስ በርስን እንላለን ወይ ስዕል እንስላለን እና ይመስለኛል እንደ ቀልድ ይዛን የጀመርኩት ስዕል እያደኩ በደንብ እያዳበርኩት መጣው እና አጥኚ ስባል ስለሚያስጠላኝ ተደብቄ ስላለሁ በጣም ብዙ ጊዜ በቃ ደፍተሪ ጀርባ ሙሉ ስዕል ነው። ውስጥሽም ነበረ ማለት ነው እንጂ ከመጀመሪያው ምክንያቱም አሁን ተደብቀ ምናልባት እኛ በእኛ ሰዓት ደግሞ ካሬ ፔፕሲ ምናምን ወላጆቻችን ሲወጡልን ምንጫወተው እሱን ነበር እንጂ ወደ ስዕል አናደላ። ምናልባት ውስጥሽ የተደበቀ ነገር ስለነበረም ነው በዛ ሰዓት። አዎ ይመስለኛል። ከዛ ልክ ወደ ሃይ ስኩል ምናምን ደግሞ ልክ ቲዲ ሲጀመር የዛኔ ብር መስራት ጀመርኩኝ ለተማሪዎች እየሰራው ያስከፈለና ሰብሰብ ጀመረች። ከዛ ያ ስዕል ወደ ቲዲ አደገና በቃ ቤት አያውቁም እና ተደብቄ ይሰራሉ። የዛን ሰዓት የምር እስከ 9 እስከ 10 ሰዓት ምናምን በቃ ቴክኒካል ድሮይንግ ሲሆን ስለመወደው ሰራለሁ። ለትምህርት ቢሆን እንደዚህ አላላመሽም እያጠናሁ። ወላንቺ እስኪ ልመለስ። በጣም አስገራሚ የወታሪኮች አሉ። ተወልጄ ያደግኩት ኦሮሚያ ክልል አርሲ የሚባል ሀገር አርሲ ሮቤ ትንሽዬ ከተማ ሰዲቃ የምትባል ከተማ ላይ ተወለድኩት። 7 ነን ለቤተሰቦቻችን 5 ሴት 2 ወንዶች። ሴቶች ናቸው ታላላቆች እኔ መጨረሻ ነኝና እኔ ከቤቱ በባህሪም ትንሽ ለየት እላለሁ። በጣም ዝምተኛ ነበርኩ። አሁን በጣም ተግባቢ ነኝ። በዛ ጊዜ ግን በጣም ዝምተኛ ነኝ። ጎበዝ ነኝ ትምህርትም ላይ በጣም ጎበዝ ነኝ። ከሰባቱም እንግዲህ የተለየው ነበርና ግን ያው አጋዥ ነገሮች ምናምን የለም በዛ ጊዜ። ትምህርት ነው ያው ትምህርት ቤት ሄደሽ ትማሪያለሽ ትመጫለሽ ታጠኛለሽ ነው እንጂ ላይክ ኮምፒውተር እንኳን መማር የጀመርኩት 11 ክፍል ናዝሬት ነው የተማርኩት አዳማ ማለት ነውና ወንድሜ ስራ አግኝቶ ወደ ናዝሬት ሲመጣ አብሬው መጣሁ እና 11 12ን ስማር በወቅቱ ከቤተሰቦቼ ያው በአቅም ትንሽ የተሻለ ነገር የሚባልም ስላልነበር መስራት አለብኝ ብዬ እህቴም መጣች እዛ ወንድሜ ጋር ጸጉር ቤት ነበራት። ጸጉር ቤት ሰራ ነበር ጎበዝ እህቴ ጋርና ሁሌም ግማሽ ቀን ነው የምማረው። ያው መንግስት ከሆነ ግማሽ ቀን ነው የምትማሪው። ጠዋት ከሆንኩ ከሰዓት መጥቼ ስሰራ እስከ ማታ አመሻለሁ። ያንን የማገኘውን ገንዘብ ነው ሙሉ ለሙሉ ለራሴ የማረገው። ከቤተሰቦቼ ምንም አይነት ብር አልቀበልም። በራስ ያስተማርሽ ራሴን መቻል ራሱ የጀመርኩት በቃ የዛን አመት ነው። 11 ክፍል ጀምሬ ከቤተሰቦቼ ምንም አይነት ነገር አልጠይቅም በራሴ ነበር። ግቢ ደርሼ ስመለስ ጸጉር ቤቱን ሰራለሁ። ሰብስቤ ወደ ግቢ ሲሄድ ያንን ገንዘብ ነው ይዤ ሄጄ ማጠፋው ማለት በቃ አመቱ ሙሉ እዛ ስቀመጥ ለራሴ የምጠቀመው ራሴ የሰራሁት ብር ቤተሰቦቼን ብር ቸገረኝ ላኩልኝ ግቢ ሆኜ ብዬ ማለት ኢቭን 1 አመት ዊዝድሮዋል ሞልቻለሁ ብዬሻለሁ። 4ኛ አመት ሆኜ የዛን አመት ዊዝድሮ ስሞላ በጣም ተበሳጨው። ለምንድን ነው 1 አመት ማቋረጥ አልነበረብኝም ብዬ ግን ያችን አመት ላለማቃጠል እንጀራ አስረክብ ነበር። ትልቅ መጋዘን ተከራይቼ ትልልቅ የሚባሉ ሆቴሎች ላይ አስረክብ ነበር። በጣም ጥሩ ስራ ነበር መስራት። በጣም ኤክስፖርት ላይ ያረጉት ነበር ማስረክበው ነበር። በጣም አሪፍ ስራ ነበር። ከዛ በቃ አላማዬ ተምሬ ትምህርቴን ጨርሼ በመፈልገው ሙያ ላይ መሰማራት ስለነበር ያንን አቆምኩትና ወደ ትምህርት ቤት ሄድኩኝ። ከዛ ተመርቄ መጣው። ስመጣ ደግሞ ትንሿ ልጄን እርጉዝ ነበር። እሷን እርጉዝም ሆኜ ሊያባያጆላ ነበር ተሰራ ነበር። ከዛ እሱን ሰራለው። በጣም ጀግናነሽ ማለት በጣም ሊያባያጆን ሰራ ነበር። ከዛ በመሃል እሷን ልክ ስወልድ ሳሙና ከፈትን ማለት ነው። ሳሙና ፈሳሽ ሳሙና ማምረት በሳሙናው በጣም ጥሩ ስራ ነበር። እሱን እየሰራው ነው ጎን ለጎን የቴሌኮም ስራ የጀመርኩት። በጣም ጎበዝ ነሽ ሆነት በጣም ጎበዝ ነሽ። ብዙ ነገሮችን እናለፍሽው ብዙ ነገሮች ጠንክረሽ ግን መስራትሽ ዛሬ ላይ ያለሽበት ማንነትሽ ትልቅ አስተዋጽኦ አድርጎልሻል። እውነት በጣም ደስ ይላል። ታኮሪያለሽ። ምን ትያለሽ አንቺስ? ልክ ነሽ በጣም ህልሙ የሚታይሽ ላንቺ ብቻ ይመስለኛል። አሁን እዛ ጋር የሆነ ነገር ስታስቢ አሁን እኔ ዛኔ ስዕል በቃ እንደ ቢዝነስ ወስደዋለሁ የሆነ ኢንካም ያስገኘኛል ብዬ ሳስብ ቤተሰቦቼ ብር የሚያስገኘኝ ነገር አልመሰላቸውም ነበር። በፊልድ ብሰራ ደስ ይላቸው ነበር። ግን እዛ ጋር ለኔ ታየኝ ነገር አለና ለነሱ ፕሩፍ እስከምታረጊ ድረስ በቃ መሀል ላይ
ይኖራል አንዳንድ ቻሌንጆች ይኖራሉ እና በዚህ ሀሳብ እስማማለሁ የሆነ ፓሽን ካለሽና ህልም ካለሽ እዛ ቦታ ለመድረስ እዚህ ጋር የምትለፊው ነገር በኋላ ላይ ይከፍልሻል። አመሰግናለሁ የሰጣችሁ ይላላችሁት ቆይታ። እስኪ አሁን ደግሞ ወደ የሚያዝናናችሁ ነገር እንሂድ። ምንድነው የሚያዝናናችሁ? ሳሮን ያቺን ካንቺ ልጀምር። ከመሳል ውጪ መሳል ያዝናናኛል። እንደ ስራ አልቆጥረው። ከሱ ውጪ ሙዚቃ ሰማለሁ። ከጓደኞቼ ጋር መገናኘት ባለኝ ታይም ያው ከነሱ ጋርና ከፋሚሊ ጋር ማሳለፍ ደስ ይለኛል እና የሆኑ አይነት ቦታዎች መዞር ወዳለሁ መሰለኝ። አዳዲስ ቦታዎች ዲስከቨር ማድረግ ደስ ይለኛል። እዚህ ጋር ቢሳል ምናምን ይገኛል። አዎ እና ኢንጆይ ማድረገው እንደዚህ አይነት ነገሮች እያደረኩኝ ነው። እኔ በፊት በነበረው ልጆች ሳይኖሩኝ ያው እዛው ሳሉን አገር ማየት በጣም ወድ ነበር። ተማሪ ሆኜ ያላየሁት ሀገር የለም ኢትዮጵያ በሙሉ ማለት ነው። ባገኘሁት አጋጣሚ አገር አይ ነበረ። በጣም ነው ደስ የሚለኝ አገር ማየት። አሁንም ደስ ይለኛል ወዳለው። ከዛ ባለፈ ግን አሁን ላይ ከልጆቼ ጋር ጊዜ ሳሳልፍ ነው በጣም ነው ደስ የሚለኝ። እነሱን መንከባከብ፣ ሴቶች ናቸው ሁለቱም ልጆቼ፣ እነሱን መንከባከብ ብቻ በጣም ነው ደስ የሚለው። እናትነት እንደምታውቂው ነው። ከነሱ ጋር ማሳለፍ ነው በጣም ደስ ይላል። ከነሱ በላይ ምን አለ? ደስታ የሚሰጥ ነገር የለም። በትክክል ፍጽዬ፣ እንግዲህ ቅድም ጨረፍ አድርገን ያለፍናት ነገር ነበረች። ስለ ባልሽ ጀምረሽ ያልጨረስሽልኝ ነገሮች ነበሩ። ሮሉ ምን ያህል ነው አሁን የባልሽ መንገድሽ እንደሆነ ቅድም ጀምረሽልኝ ነበር። ወደዚህ ስራ መንገዴ ከፈተልኝ እሱ ጋር እየሄድኩኝ በማያቸው ነገሮች ነው ሳልማር ትምህርት ሳልገባ ብለሽኝ ነበር። አሁን ድረስ ያለው የባልሽ ሮል ምንድነው? ሳፋሪኮም ያው እንደምታውቂው ቴሌኮም ካምፓኒ ነው። እኔ የተማርኩት ደግሞ ሲቪል ኢንጂነሪንግ ነው። እኔ ልምዱም ያለኝ ደግሞ እንደውም ከሲቪሉ ባለፈ ወደ ኤሌክትሪካሎቹ ነውና እሱ ኤሌክትሪካል ኢንጂነር ነው። ሳይት ኢንጂነር ነበር በወቅቱ ሳገኘው እና ሳይት ላይ ሲሄድ ሁሌም አብሬው ነበር መሄደው። አይ ነበረ ሁሉንም ነገሮች እንዳለ ያስተማረኝ እሱ ነው። ዛሬም ሳፋሪኮም የቀጠረኝ ያንን ልምድ አይቶ የዛ ጊዜ የሰራሁትን ነገር አይቶ ነውና ስትገቢም ቀላል አይሆንም። ገብቶሻል? ኢንተርናሽናል ካምፓኒ ነው። ያለሽን ኤክስፒሪየንስ አይቶ ምናምን ነው የሚቀጥርሽ። ለዚህ ሁሉ ነገር ያው የሱ አስተዋጽኦ ነው እዚህ ደረጃ ያደረሰኝ። ልጆቼንም ከመያዝ ከመርዳት እንደ አባት ሳይሆን እንደ እናት ነው። እኔንም ተክቶ ይዛቸዋል ልጆቹን ምናምንና የሱ ሰፖርትም ነው። ሁልጊዜም አንድ ሰው ስኬታማ ሲሆን ከጀርባሽ የሆነ ሰው አለ አይደል? ቤተሰብሽም ሊሆን ይችላል። ሁሉም ሰው ብቻ የሆነ ሰዎች እርዳታ ነው አንቺን ፊት ለፊት የሚያደርስሽ። እዚህ ጋር መተን ቁጭ ስንል ብዙ ነገር ከጀርባችን የሸፈነልን ሰዎች አሉ ሁሌምና እሱ ነው በጣም የረዳኝ። ስለመሰግናለሁ። በጣም ደስ ይላል። በካንቺ ጀግንነት ጀርባ ደጋፊሽ ባልሽ ነበር። በጣም ደስ ይላል። ምን ነበር እስኪ አሁን ስነ ስዕል ውስጥ እንደዚህ በለዛው የሚመረጥሽው ሙያ በጣም ከባድ ነውና ኢንስፓየር አደረገሽ ነገር ነበረ ወይ? አዎ ማለት ገና ስዕል ከመጀመሪ በፊት ይሄ ስዕል ስልሽ የግድግዳ ስዕል ከመጀመሪ በፊት በትንሽ ስኬል ነበር የምሰራው። ከወረቀት ያለፈ ሰርቼ አላውቅም። ኢቭን ሸራ ላይ ሰርቼ አላውቅም ነበር እና የተሰሩ ስራዎች ግን አይ ነበረ ባገኘሁት አጋጣሚ ወይ ዩቲዩብ ምናምን ነገር ካገኘው እዛ ላይ ውጪ የተሰሩ ስራዎች ያለው። ኢትዮጵያ ውስጥ ግን ሁሌ ይለዋለው የሆነ ቸርችል ጋር የተሰሩ የድሮ ስዕሎች ነበሩ። ማን እንደሰራቸው አላውቅም። ትምህርት ቤት ሲሄድ ባገኝም በልቼ ምናምን የሚሉ ጽሁፍ ያላቸው ከዛ ደግሞ ስዕሎች ነበሩና እንዴት ሰሩት ምናምን አልነበረ ማለት እንደዚህ በትልቅ ስኬል ስዕል በጣም ቢግ ዲል ነበረ አርጌ ማስበው ነው እንጂ ነው አሁን ሳይው ትንሽ ቀለለኝ። የዛኔ ግን ነበረ ስለለመድኩት መች ነው እንደዚህ መሰራው እል ነበረ። ከዛ እንዳልኩሽ ልክ እያየሁት እየሞከርኩት ሲመጣ ከዛ በኋላ ነገሩ ቀለለኝና በቃ እንደዚህ ትልልቅ ስዕሎችን እንዴት ነው ራሴን እዛ ቦታ ላይ አርጌ አያለው። አሁን የሳር ቤት ድልድዩ ስር በዛም ሳልፍ ይላለው እንደዚህ አይነት ቦታዎች ላይ እኮ ትልልቅ ስዕል ቢሳል ይሄ ያለ አይደለ ቤታቸው ያሉ ሰዎች እንደኔ በወረቀት ብቻ የሚሰሩ ሰዎች ግድግዳ ላይ ሰርተው ማያውቁ ሰዎችን ኢንስፓየር ያደርጋል። አሁን ያንን ማን እንደሰራው አላውቅም። አርቲስቱን ግን በዛ ሰዓት ልጆኛ ኢንስፓየር አድርጎኛል ያ ስዕል። በጣም ደስ ይላል እና በጣም ትልቅ ኢንስፓይሬሽን ሆነኛል። እውነት ነው። ትምህርት መመላለስሽ ያችን ፒክቸር ማየትሽ ለዛሬ ማንነትሽ ግን በቤተሰባችሁ ሰዓሊ የለም? በቤተሰባችን ሰዓሊ የለም። ጥሩ ጊዜ ያሳለፈን ነው ቶቼ። ስለሰጣችሁን ጊዜ በድጋሚ በጣም አመሰግናለሁ። አሁን ደግሞ እስኪ ስለ ጸጉር ስታይላችሁ ስለ ጸጉር እንክብካቤ እናውራ እስኪ። ማህበራዊ ህይወት አለ፣ ስራ አለ፣ ቤተሰብ አለ።
እንዴት ነው ከዚህ አንፃር ለጸጉራችሁ የምትሰጡት ጊዜ ምን ያህል ነው ለጸጉራችሁ የምትንከባከቡበት መንገድ እንዴት ነው ጸጉሬን እንከባከባለሁ ግን በመታጠብ ደረጃ ያን ያክል ብዙ ስታይል አላረገውም ብዙ ጊዜ ወይ ሁለት ቦታ ሰራዋለሁ ቀላል እንትኑ ነው መመርጠው ቀለል የሚለኝሽ ቢዚ ስለምትሆኝ ነው ወይ ሁለት ቦታ ሰራዋለሁ ወይ ላይ ሲዘዋለሁ ግን ብዙ ጊዜ እንትን ፓይስትራ ምናምን አልሰራም በቻልኩት መጠን እሳት ላለማስነካት ሞክራለሁ በራስሽ ትንከባከቢያለሽ በራሴ እንከባከባለሁ ከዛ በተረፈ ግን ያን ያክል ጊዜው ኖሮኝ በደንብ ትሪት አላረገውም ጧት ወጣለሁ ስራዬ አንዳንዴ ያስመሸኛል ከዛ ወይ ማታ ገባለሁ ያን ያክል ታይም አልሰጠውም ግን በቻልኩት መጠን እንዳልኩሽ ፕሮግራም ሲኖርሽስ ሲኖረኝ እሰራለሁ በቃ የዛኔ ነው ብዙ ጊዜ የምሰራው ጸጉር ቤት የምታውቂ በዛ ሰዓት ነው በተረፈ ራስሽ ትንከባከቢ ብዙ ጊዜ ነገር ብዙ አስቸጋሪ ጸጉር አይደለም ምንም አይልም ያን ያክል ያስቸግር ቤት ውስጥ ባሉ ነገሮች ነው እንክብካቤ ብታደርጊው ሻምፖ እጠቀማለሁ ሻምፖና ኮንዲሽነር ከሱጪ በቃ ቅባት በደንብ እቀባለሁ በጣም አሪፍ ስለዚህ ያንቺስ እንዴት ነው ጊዜ ሰጥቼ ብዙም አልንከባከብም ግን ያው በሳምንት አንዴ ታጥቢያለሽ ታጥቢ ግዴታ ያው አንዳንድ ነገሮች ታረጋለሽ እና በሚቀለም አቮካዶ ያገኘሽው አቅራቢያሽ ላይ ያለውን አንዳንድ ነገሮች ቤት ውስጥ ሰርተሽ ትቀበያለሽ ያው ቅዳሜና እሁድ ነው ቅዳሜ ወይ እቀባለሁ እሁድን ታጥቤ ካክስ ገባለሁ ብዙ ጊዜ እና አጭር ጸጉር በጣም ነው የምወደው ትቆርጫለሽ ቁርጥ ብዙ ጊዜ ቀለልም ስለሚል ከስራሽ አንፃር ቁርጥ በጣም ነው ደስ የሚለኝ ግን እኔ ለራሴም ብዬ ሳይሆን አሁን ጸጉሬን ባጋጣሚም ቢሆን መንከባከበው ለልጆቼ ሁለቱም ሴቶች አይደል ለነሱ ለነሱ ብዬ ትሪትመንት አረጋለሁ የሁላችንም ችግር ግዴታ ነው እና ሻምፖ ኮንዲሽነር ተጠቅሜ ከዛ በኋላ ራሴ የምሰራቸው ሽሩባ ስታይል አለ ደንብ አድርጌ ሰራቻለሁ ምናምን ለራሴ ካክስ ነው ብዙ ጊዜ የምሰራው በጣም ቴንክ በዛ መልኩ ነው ጸጉሬን የምንከባከበው በጣም ነው የማመሰግነው ለሰጣችሁን ጊዜ ልምዳችሁን ስላካፈላችሁን የህይወት ተሞክሯችሁን ስላጋራችሁን በእንደህት የቴሌቪዥን ፕሮግራም ስም ከልብ አመሰግናለሁ ውድ ተመልካቾቻችን ከቆይታችን ብዙ ነገር እንደቀሰማችሁ ብዙ ነገር እንዳገኛችሁ ተስፋ እናደርጋለን እስኪ አሁን ደግሞ እንግዶች ያስተላልፏትን አጭር ምክር ሰምተን እንመለስ ስትሪት አርቲስት ለመሆን ሊኖሩ የሚገቡ 3 ባህሪዎች ብዬ ማስበው የመጀመሪያው ፓሽን ያስፈልጋል ሁለተኛ ላይ ደግሞ ትግስት ሊኖረን ይገባል ሙሉ ቀን ቆመን እንሰራው ስራ ስለሆነ ትግስት ሊኖረን ይገባል ሶስተኛው ላይ ደግሞ ቲም ወርክ ላይ ጎበዝ መሆን ከሰዎች ጋር በደንብ ተግባብቶ መስራትን መልመድ እነዚህ ናቸው ለኔ የቴሌኮም ኢንጂነር ለመሆን ከሚያስፈልጉ ነገሮች ውስጥ አንዱ የተማረ ሰው መሆን አለበት ያው ኢንጂነሪንግ ሊማር ይገባል ሁለተኛው ቁርጠኝነት ወይም ደግሞ ፍላጎቱ ኖሮት ለዛ ስራ ኃላፊነት ወስዶ የሚሰራ ሰው መሆን አለበት ሶስተኛው ደግሞ ሄልዝ ኤንድ ሴፍቲ ወይም ደግሞ ደህንነቱን የተጠበቀ መልኩ ስራውን ሰርቶ ማጠናቀቅ እንደሚኖርበት ማወቅ አለበት እና በጣም አመሰግናለሁ ስትከታተሉት የቆያችሁት በሰንሲልክ አማካኝነት እየተዘጋጀ የሚቀርብላችሁን እንደህት ፕሮግራማችን ምዕራፍ 2 7ኛውን ክፍል ነበር ፕሮግራማችን እንዴት አያችሁት እናንተም ባላችሁበት የኛ ልጅ በርቺ ተባባሉ ሰንሲልክ የናንተን የድንቋን ሀበሻዊ ታሪክ ለናንተ በማድረሱ ታላቅ ኩራት ታላቅ ደስታ ይሰማዋል የሰንሲልክን ስጦታ የሚያስገኝ አንድ ጥያቄ ልጠይቃችሁ ነው እስኪ የናንተ ምርጥ የሽሩባ ስታይል የትኛው ነው ተነሱና በፌስቡክ ገጻችን ላኩልን ታዲያ ስትልኩልን ሰንሲልክ ኢትዮጵያ የሚለውን ታግ ማድረጋችሁን እንዳትረሱ እኛ የናንተን ምርጧን የሽሩባ ንግስት ለመምረጥ ተዘጋጅተናል እናንተ ደግሞ ቶሎ ላኩልን እንጠብቃችኋለን ለሚኖራችሁ ሐሳብና አስተያየት የሰንሲልክ ኢትዮጵያን የፌስቡክ ገጽ ይቀላቀሉ ቤተሰብ ይሁኑ ፕሮግራሙን በመምራት እስካሁን ድረስ አብሬያችሁት የቆየሁት ሸዊት ከበደ ነበርኩ እስከ ሳምንት ድረስ እስክንገናኝ ቆንጆ ሳምንት እንዲሆንላችሁ እንመኛለን መልካም ሳምንት እህቶቼ እንዴት ነው ወደዳችሁ ጸጉራችሁ እኔ ወድጄላችኋለሁ እኔን ስታይል ተጠቅማችሁ ታውቃላችሁ ለስታይል ተቀበል የመጀመሪያሽ አንቺ ሁሉ ጊዜ